እነዚህን ሁሉ ተምኔሎች የሰራኋቸው ስልኬን በመጠቀም ብቻ ነው። ምንም አይነት ፒሲ አልተጠቀምኩም፣ ማንም አልሰራም። ስልካችሁን ብቻ በመጠቀም በጣም ያበደ ማራኪና ሰዎች ክሊክ አድርገው ገብተው ሊያዩት የሚችሉ ተምኔሎችን በስልካችሁ መስራት ትችላላችሁ። 5000 ብር ከፍላችሁ የዩቲዩብ ስልጠና ወስዳችሁ ሊሆን ይችላል። 10000 ብር፣ 20000 ብር ከዛም በላይ ስልጠናዎችን ወስዳችሁ ሊሆን ይችላል። ነገር ግን ራሳችሁን በራሳችሁ እንደማስተማር በጣም ወሳኝ የሆነ ነገር የለም። ምክንያቱም ታውቃላችሁ ብዬ አስባለሁና ዩኒቨርሲቲዎች ብዙ ተማሪዎችን ያስተምራሉ። ነገር ግን እነዛ ተማሪዎች ውስጥ ውጤታማ የሚሆኑና በስራው ዓለም ላይ ኢፌክቲቭሊ የሚፈልጉትን ስራና የሚፈልጉትን ውጤት የሚያገኙት የተወሰኑ ሰዎች ናቸው። ስለዚህ አንድ ሰው የዩቲዩብ ስልጠና 10 እና 20 ሺህ ብር ከፍሎ ስለሰለጠነ ብቻ ውጤታማ ነው ማለት አይደለም። ትልቁ ውጤት ያለው ተግባሩ ላይ ነው፣ ወይም ወደ ስራ ዓለም ሲገባ የሚያገኘው ውጤት ነው ማለት ነው። ስለዚህ 5000 እና 10000 መክፈላችሁ ብቻ ጥቅም ላይ ሰጣችሁ ይችላል። ወደ ተግባር ስትገቡ ዛሬ ከኔ ጋር እጅግ በጣም ወሳኝ የሚሆኑ 5 ተምብሌንን በመስራታችን ብቻ የምናገኛቸው ጥቅሞችን እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ደግሞ ላይክ በማድረግ ጀምሮ እንዲሁም እንድሰራላችሁ የምትፈልጉት ሀሳብ ካለ ማንኛውንም ሀሳብ ኮሜንት ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ። የመጀመሪያው ስራ ተምብሌን ነው። ተምብሌን እጅግ በጣም ወሳኝ ነው። ምክንያቱም አልጎሪዝሙ የሚጨነቀው የቪዲዮአችን ኳሊቲ ላይ ብቻ አይደለም ማለት ነው። ምክንያቱም ድምጻችንም አስፈላጊ ነው፣ ቪዲዮ ኳሊቲ አስፈላጊ ነው፣ ኤዲቲንግ አስፈላጊ ነው፣ ርዕስም አስፈላጊ ነው፣ ተምብሌንም አስፈላጊ ነው። በዩቲዩብ ዓለም ወይም በዩቲዩብ አልጎሪዝም ዓለም አንደኛ፣ ሁለተኛ፣ ሶስተኛ አስፈላጊ ተብሎ የሚከፋፈሉ ነገሮች የሉም። ሁሉም እነዚህ አሁን የጠቀስናቸው 5ቱ ነገሮች የመጀመሪያውና አስፈላጊ ነገሮች ናቸው። ከነዛም ውስጥ አንዱ ተምብሌን ነው ማለት ነው። ተምብሌን ማለት ሰዎች ስክሮል በሚያደርጉበት ሰዓት የእናንተ ቪዲዮ ፊት ለፊት ላይ ሲመጣ አትራክቲቭ ሆኖ ካዩትና ሲቲአር ወይም ክሊክ ስሩ ሬትን አልጎሪዝሙ ስለሚያነብ የእናንተን ቪዲዮ ቫይራል እንዲወጣ፣ ሰብስክራይበራችሁ እንዲያድግ፣ ቪዲዮአችሁ እንዲያድግ የሚያደርገው የእናንተ የምትሰሩት ተምብሌን ነው። የምታስተላልፉት መልእክት በጣም አስፈላጊና ወሳኝ ቢሆንም፣ የኤዲቲንጋችሁ በጣም ምርጥ ቢሆንም፣ በስልክም ሊሆን ይችላል፣ በፒሲ በካሜራም ቀርጻችሁ ሊሆን ይችላል፣ በጣም ውድ የሚባሉ ማቴሪያሎችን ተጠቅማችሁም ሊሆን ይችላል። ነገር ግን ለው ኳሊቲ፣ ለው ቪዲዮ ኳሊቲ፣ ለው ድምጽ ኳሊቲ ኖሮ ራሱ እኩል ከእናንተ እኩል ሲቲአር ወይም ደግሞ ክሊክ ስሩ ሬት ሰዎች ክሊክ አድርገው የሚያዩትን እይታ የሚያገኙ ብዙ ወጣቶች አሉ አሁን በዩቲዩብ። ምክንያቱም የሚሰሩት ተምብሌን በጣም ተጨንቀው 2-3 ቀን ፈጅተውበት በሳምንት ውስጥ 2 ቀን ወይም 3 ቀን ሊሆን ይችላል ቪዲዮ የሚለቁት፣ ግን ረጅም ጊዜውን የሚሰሩት ተምብሌናቸው ላይ ነው ማለት ነው። ስለዚህ የመጀመሪያው ቅድሚያ ልንሰጠውና ትኩረት ልንሰጠው የሚገባው ተምብሌናችን ላይ ነው ማለት ነው። ሁለተኛው ደግሞ ታይትል ነው። ታይትል ማለት ልክ እንደ ዘበኛ ነው። 80% የሚሆነውን ሰዎች ቪዲዮአችንን ክሊክ አድርገው እንዲያዩት የሚያደርገው ተምብሌን ቢሆንም ከተምብሌኑ ባሻገር ደግሞ አትራክት ባያረጋቸው እንኳን ርዕሱን ያዩታል ተመልካቾቻችን ማለት ነው። ስለዚህ ርዕሱን በሚያዩበት ሰዓት በጣም አትራክቲቭ የሆነና የሚወደድ እንዲሁም ተፈላጊ በሆነ ሰዓት የተሰራ ቪዲዮ ከሆነ ያንን ርዕስ አይተው ገብተው የማየት እድላቸው በጣም ከፍተኛ ነው ማለት ነው። ስለዚህ ዘበኛችን ነው። ተምብሌናችን እንኳን ባያምር እንኳን ርዕሳችንን አትሊስት ማሳመር የሚቀሩ 20%ዎችን ውጤት እንድናመጣ ይረዳናል ማለት ነው። ሶስተኛው ደግሞ ስክሪፕት ነው። ስክሪፕታችን በጣም የተለመደ ስክሪፕት መሆን የለበትም። አዳዲስ በየጊዜ የሚወጡ ስክሪፕቶችን መጠቀም አለብን። ሀሳቦችን መጠቀም አለብን። ሰዎች በየቀኑ አዳዲስ መረጃዎችን መስማት ይፈልጋሉ። እንደምታውቁት ዩቲዩብ አልጎሪዝሙ ወደ ሰዎች የእናንተ ቪዲዮ ቫይራል እንዲወጣ የሚያደርግበት መንገድ አለ። ግን ማወቅ ያለባችሁ ዩቲዩብ የሚባል ካምፓኒ አለ ወይም ሬስቶራንት አለ ብላችሁ አስቡ። ነገር ግን እዛ ሬስቶራንት ላይ የምትጠቀሙት እናንተ ብቻ ናቸው ማለት አይደለም። ብዙ ሰዎች ሀብታሙም፣ ደሃውም፣ ባለጸጋውም ኤቭሪቲንግ ማለት ትችላላችሁ እዛ ሆቴል ላይ መጥተው ይጠቀማሉ። በተጠቀሙት ልክ ወይም ባላቸው አቅም ልክ ዩቲዩብ ምን ያደርጋቸዋል ማለት ነው፣
ገንዘብ ጀነሬት እንዲያደርጉ እና እነሱም ፕሮሞት ያደርጋቸዋል። የተለያዩ ቪአይፒ ክፍሎች አሉ አይደለ? በቃ ኮመን የሚባሉ ከስተመሮች ደንበኞች የሚቀመጡበት እና እናንተን እዛ ቦታ ላይ እንዲያስቀምጣችሁ ማድረግ ትችላላችሁ። ወይም የተቀመጡ ሰዎች እንዳሉ ተመልከቱ። አሁን በሬስቶራንት ምሳሌ አድርጌ የሰጠኋችሁ ስለ ዩቲዩብ አልጎሪዝም ነው እንጂ ስለ ሬስቶራንት መስጠት ፈልጌ አይደለም። ስለዚህ እናንተም የምትሰሩትን ቪዲዮ በደንብ ተጨንቃችሁ ስክሪፕቱን፣ ተምብሌኑን፣ ርዕሱን ተጨንቃችሁ የምትሰሩ ከሆነ የዩቲዩብ ምን ትሆናላችሁ ማለት ነው? የቪአይፒ ከስተመር ትሆናላችሁ ማለት ነው። ስለዚህ የምትሰሩትን ስክሪፕታችሁን የተሻለ አድርጋችሁ ብዙ ሰዎች በዛ ስክሪፕት ላይ ሊሰሩ እንደሚችሉ ካሰባችሁ የራሳችሁ የሆነ የተለየ ስክሪፕት ጽፋችሁ መምጣት ይጠበቅባችኋል ማለት ነው። አራተኛው ደግሞ ቮይስ ነው፣ ድምጻችሁ እጅግ በጣም ይሄ አስፈላጊና ወሳኝ ነው። አንደኛ ሁለተኛ የሚባል ነገር የለም ብያቸዋለሁ፣ ግን ቮይስ ወይም ድምጽ በጣም ወሳኝ ነው። ሰዎች ተምብሌናችሁን አይተው ከወደዱት፣ ዲስክሪፕሽናችሁን ታይትላችሁን አይተው ከወደዱት ከገቡ በኋላ እያዩ ድምጻችሁ የሚሰማና አትራክት የሚያደርግ መሆን መቻል አለበት። ስለዚህ ድምጽ ወይም ቮይስ በጣም ወሳኝ ነው ማለት ነው። አምስተኛው ኤዲቲንግ ነው። ኤዲቲንጋችሁ ሰዎችን ወደፊት ወደኋላ አይናቸው ከእናንተ ቪዲዮ ላይ ሳይነጠል እንዲያዩ መሀል ላይ የምትጠቀሟቸው የኤዲቲንግ ቱሎች አሉ። እነዛን ኤዲቲንግ ሲስተሞች ወይም ቴክኒኮች በመጠቀም ሰዎች የእናንተን ቪዲዮ በሚያዩበት ሰዓት እንዳይሰለቹና ነቅለው እንዳይወጡ የሚያደርጓቸው የኤዲቲንግ ቴክኒኮችን መጠቀም በጣም ወሳኝ ነው ማለት ነው። እነዚህን ሁሉ ከተጠቀማችሁ ቪዲዮአችሁ ቫይራል ይወጣል፣ እንዲሁም ደግሞ እይታችሁ ከፍተኛ ይሆናል። ሰብስክራይበራችሁ መጠንም ከዜሮ ጀምራችሁ በአንድ ጊዜ 5000 እና 500 እና 1000 ሰብስክራይበር መሙላት በጣም ቀላልና ተራ ነገር ነው የሚሆነው ማለት ነው። ሌላ እንድሰራላችሁ የምትፈልጉት ሀሳብ ካለ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንዲሁም ደግሞ የትኛው ሀሳብ እንደተመቻችሁ የትኛው አሁን ከጠቀስናቸው ከአምስቱ በጣም እናንተ የተማራችሁበትና ትልቅ ጥቅም ያገኛችሁበት ርዕስ ካለ ኮመንት ላይ አስቀምጡልኝ። መልካም ቀን።